ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልዝፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምልህ ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደራቸው ለነዚህ ሙሽሮች ለዚህ ላበቃቸው ለነዚህ ሙሽሮች ወፎች ያዜማሉ እንኳን የሰው ልጆች እንኳን አናዘገሊላ ድግሱ ቦታ ወዳይ ሰበር ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላ በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል እንኳን ደስ አላችሁ። ዛሬ እንግዲህ ሰርጌ ነው። በጣም ደስ ብሎኛል። እግዚአብሔርን ከልብ ማመስገን ፈልጋለሁ። ለዚህ ያደረሰኝ ከልጅነት እስከ እውቀት ድረስ መድረስ ችያለሁኝና ደስ ብሎኛል። ዛሬ ላይ እኔም እድሜ ደርሶ ለትዳር መብቃቴ ትልቅ ነገር ነው። እግዚአብሔርን ማመስገን ፈልጋለሁ። በመቀጠል ደግሞ እናት አባቴ፣ ቤተሰቦች ከጎኔ ለነበራችሁ ሁላችሁም ደግሞ ከልብ ማመስገን ፈልጋለሁ። ከዛ ባለፈ ውዷ ባለቤቴ እርታዬ ከእንግዲህ በኋላ እንግዲህ ባለቤት ትሆናለችና እሷንም ማመስገን ፈልጋለሁ። ደስ ብሎኛል። እርታዬ ኑሪልኝ፣ እድሜ ጤናሽን እያብዛው። ከልብ እወድሻለሁኝ። ወደፊት እንግዲህ ቀሪ እድሜን ከአንቺ ጋር መኖር ነው የምፈልገው እና በጣም ደስተኛ ነኝ። አሁን ባለኝ ህይወት ደግሞ በጣም 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 ደስተኛ ነኝ። እወድሻለሁ፣ ከልብ አፈቅርሻለሁ። ጎቷነ ይባከስቷ ልዮና ታፈታተባ እናቱነ ይባባቱ አጎቱነ ይባከስቱ ልዮና ነው ማፈታት ወደ ኋላ የለም ወደ ኋላ ወደ ኋላ የለም ወደ ኋላ ፋሚሊዎቻችን አንደኛዋን ሚዜ ማለት ነው ፊቷን አላሳይም ብላናለች እንዴ እንዳደነገጡ ውበቷን አይታችሁ እንዳደነገጡ ያው እንዴ ያው ይባል ማርክ ያታ አራያ እንደምን ፍታ በቃ ካልፈለገሽ ተዋት እንጂ አረ የምር ያው ካልፈለገሽ ተዋት እና ያው ካልፈለገሽ ሽን አሳያችሁ ባይዘው ያው ሩታናት መስሎ ያግሏላ አንደኛ ሚዜያችን እዚህ አገኛት ቆንጆ ጓደኛዬ ናት ታውቋት ስለዚህ አሁን ያስፈራማ ነገራ ፊትሽ ላይ ካሜራ እንደቀለ የለ እንዴ አሁን ካሁኑ ከፈራሽማ ፈራሽ ልጅቷ
ጋይስ እንግዲህ ሰዓቱ የሚሆነው ነገ ከ4 ሰዓት ጀምሮ ነው እስከ 9 ሰዓት የአብሬሽና የሩት የጋብቻ ስነ ስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷችሁ እናንተ ብቻ አይደል እነሱም ስለሚወዷችሁ እናንተን ጋብዟችኋል። ስለዚህ በሰዓታችሁ እንድትገኙ የት ነው ሎኬሽኑ? በጣም ቀላል ነው። ዴራ ውስጥ ነው። ጀዳፍ አልከናን ነው። ጀዳፍ ነግሬሃለሁ። ትንሽ ቆይቼ አረብኛ ለምዳለሁ። ማቲዬ አቋረጥንብህ፣ ጨርሰህ ሳታወራቸው። እንግዲህ ጋይስ ነገ ከ4 ሰዓት ጀምረው አብሬሽና ሩት እናንተን ጋብዟችኋል። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መታችሁ እዛው ከነሱ ጋር ይሄንን ፕሮግራም እንድትጋበዙ ተጋብዛችኋል። ኑ እዛ እንገናኝ። በቃ ከነሱ ጋር ደስታ እናሳልፍ። ጋይስ ሁላችሁ መምጣት ትችላላችሁ። እስከ 150 ሰው ስለሚችል 150 ሰው መምጣት ይችላል። ይሄና ላይ ተጋበዛችሁ። ሰምታችኋል። ሎኬሽን ደግሞ ቀላል ነው። ዴራ ነው። ሁልጊዜ የማዘጋጅበት ጀዳፍ ከናን። ከፈለጋችሁ ለነሱ ስልክ ቁጥር ስጡ በውስጥ ማለት ነው። ከዛው WhatsApp ላይ አድ እናረጋችኋለን። ሎኬሽን ይላክላችኋል ማለት ነው። ከዛ በቀላሉ ትመጣላችሁ። ከዛም ባለፈ ደግሞ ለመግቢያ ምናምን ብለን እንትን ያልነው ነገር የለም። ሁላችሁም ተጋብዛችኋል እንዳጠቃላይ። እሺ ንገርልኝ ይሄንን ማለት ነው። ያው ሰምታችኋል እንግዲህ ያው እናንተ ብቻ አይደለም የምትወዷቸው እነሱም ይወዷቸዋል። ስለዚህ ኑ ተጋበዙልን ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲቦት አይቀርም። ነገ ከ4 ሰዓት ጀምሮ እስከ 9 ሰዓት ፈታ ነው። ምን ነው ለ5 ሰዓት ያለው መርከቡን የተከራዩት ለእናንተ ብለው ሰምታችኋል። ሁላችሁም Yeah.